የባህር ውስጥ ግዙፍና ረጃጅም እንስሳቶች። ዛሬ በባህር ውስጥ የሚገኙ 5 ግዙፍና ረጃጅም እንስሳቶችን እንመለከታለን። አንዳንዶቹ በእርግጥም በዚህ ዓለም ላይ ያሉ የሚያስብሉ አስገራሚ የባህር ውስጥ እንስሳ ናቸው። ወደ ጥልቁ ውቅያኖስ አብረን እንግባ። ኦሪፊሽ። ስለ ኦሪፊሽ ሰምታችሁ ታውቁ ኖሯል? ብዙዎች የባህር ድራጎን ወይም የባህር እባብ እያሉ የሚጠሩት ይህ ፍጡር ለብዙ ዘመናት መርከበኞችን ሲያስፈራ የኖረ ሚስጥራዊ እንስሳ ነው። ኦሪፊሽ በዓለማችን ላይ ካሉ አጥንት ያላቸው ዓሳዎች ሁሉ ረጅሙ ነው። በአማካኝ ኦሪፊሾች እስከ 11 ሜትር ሊረዝሙ ይችላል። በአንዳንድ መረጃዎች ደግሞ እስከ 17 ሜትር የሚረዝሙ ኦሪፊሾች እንዳሉ ይጠቁማሉ። ይህም ማለት የሁለት ትላልቅ አውቶቡሶች ርዝመት ያክል ነው። ይህ ግዙፍ ዓሳ እስከ 270 ኪሎ ግራም ሊመዝን ይችላል። ሰውነቱ ጠፍጣፋና ቀጭን በመሆኑ ሪቦን ፊሽ ተብሎ ይጠራል። ኦሪፊሾች የሚኖሩት ብርሃን በማይደርስበትና እጅግ ቀዝቃዛ በሆነው ውቅያኖስ ክፍል ውስጥ ነው። አብዛኛውን ጊዜ ከ200 እስከ 1000 ሜትር ጥልቀት ባለው የውሃ ክፍል ውስጥ ይገኛሉ። ብዙ ጊዜ ለሰዎች የማይታየውና ሚስጥራዊ ሆኖም ለዚህ ነው። አንዳንድ ጊዜ ወደ ባህር ዳርቻ የሚመጣው በጣም ሲታመም፣ ማዕበል ሲገፋው ወይም ሊሞት ሲቃረብ ብቻ ነው። ኦሪፊሾች ምንም እንኳን በመጠን ግዙፎች ቢሆኑም አስፈሪ አዳኝ አይደሉም። ኦሪፊሾች ጥርስ የላቸውም። ስለዚህ የሚመገቡት ትናንሽ የባህር ፍጥረታትን፣ ፕላንክቶን፣ ክሪልስና ትናንሽ ወስኪዶችን ነው። አመጋገቡም አፉን ከፍቶ ውሃውን ወደ ውስጥ በማስገባት ምግቡን ያጣራል። ስለ ኦሪፊሾች መራባት ሳይንቲስቶች ገና ብዙ እያጠኑ ቢሆንም የሚታወቁ ነገሮች አሉ። ኦሪፊሾች እንቁላሎቻቸውን በውሃው ላይ ይለቃሉ። እንቁላሎቹ በውሃው ላይ ተንሳፈው ይቆዩና ሲፈለፈሉ ትናንሾቹ ኦሪፊሾች ወደ ጥልቁ ባህር ይወርዳሉ። ኦሪፊሾች ለምን ያህል ጊዜ እንደሚኖሩ በትክክል ባይታወቅም ከ10 እስከ 15 ዓመት ሊኖሩ እንደሚችሉ ይገመታል። አንድ አስገራሚ ነገር ልንገራችሁ። ኦሪፊሾች እንደ ሌሎች ዓሳዎች በጎን አይዋኙም። ይልቁንም በውሃ ውስጥ ቀጥ ብሎ በመቆም ነው የሚንቀሳቀሱት። ኦሪፊሾች በጃፓን ባህል ታዋቂ ሲሆኑ የባህር አምላክ መልእክተኛ ተብለው ይጠራሉ። በጃፓን ኦሪፊሾች በባህር ዳርቻ ከታዩ ከባድ የመሬት መንቀጥቀጥ ወይም ሱናሚ ሊመጣ ነው ተብሎ ይታመናል። ሳይንቲስቶች ይህን ባያረጋግጡም በ2011 የጃፓን ሱናሚ ከመከሰቱ በፊት በርካታ ኦሪፊሾች በባህር ዳርቻ ላይ ታይተው ነበር። ይህም እንስሳቱ የከርሰ ምድር እንቅስቃሴን አስቀድመው የመረዳት ችሎታ አላቸው የሚለውን ግምት ይፈጥራል። ኦሪፊሽ አስገራሚ ፈጣሪ ድንቅ ሥራ ነው። ምንም እንኳን ለማየት አስቸጋሪ ቢሆኑም ስላለው ርዝመትና ስለሚያስከትለው አፈ ታሪክ መስማት ብቻውን ያስደንቃል። እናንተስ ይህ ዓሳ የመሬት መንቀጥቀጥን ይተነብያል የሚለውን ታምናላችሁ? ሐሳብ አስተያየታችሁን በኮሜንት አስታውቁኝ። ወደ ቀጣይ እንለፍ። በዓለማችን ላይ ካሉ እንስሳት ሁሉ ትልቁን አእምሮ የታደለው እንደ ሰርጓጅ መርከብ ወደ ጥልቁ ባህር ሰምጦ መጥለቅ የሚችለውን ስፓርሚልን እናስተዋውቃችሁ። ይህ እንስሳ በጥንታዊ ታሪክ ውስጥ ሞቢ ዲክ እየተባለ የሚጠራው ግዙፍ ፍጡር ዝርያ ነው። ዛሬ ሚስጥራዊቱን አንድ በአንድ እንፈታለን። ስፓርሚል ጥርስ ካላቸው የባህር እንስሳት ሁሉ ቀዳሚውን ስፍራ ይይዛል። ወንዱ ስፓርሚል እስከ 20 ሜትር ሊረዝም ይችላል። ይህም ማለት የአንድ ትልቅ የጭነት አውሮፕላን ግማሽ አካል ማለት ነው። ሴቶቹ ደግሞ እስከ 11 ሜትር ይረዝማሉ። ክብደታቸው እስከ 50 ቶን ወይም 50,000 ኪሎ ግራም ይመዝናሉ። ይህ ማለት አንድ ስፓርሚል 10 የአፍሪካ ዝሆኖችን ክብደት ያክላል። ስፓርሚል በባህር ውስጥ ምን ያህል ጥልቀት ይወርዳል ብላችሁ ታስባላችሁ? ይህ እንስሳ የባህር ውስጥ ሰርጓጅ መርከብ ነው ቢባል ማጋነን አይሆንም። እስትንፋሱን አፍኖ እስከ 2250 ሜትር ወይም ከ2 ኪሎ ሜትር በላይ መጥለቅ ይችላል። በዚህ ጥልቀት ውስጥ ለ1 ሰዓት ተኩል ያህል መቆየት ይችላል። የሚገርመው ደግሞ በዚህ ጥልቀት ውስጥ ያለው የውሃ ክፍፊት ማንኛውንም ተራ ፍጡር ሊያደቅ ቢችልም ስፓርሚል ግን በልዩ የሰውነት ተፈጥሮ ተቋቁሞት ይኖራል። ይህ ግዙፍ እንስሳ በቀን እስከ 1 ቶን ወይም 1000 ኪሎ ግራም የሚመዝን ምግብ ይመገባል።
ዋናው ምግቡ ግዙፍ ጊን ስኩዊድ ነው። ስፐርም ዊል ከግዙፍ ስኩዊዶች ጋር በጨለማው ባህር ውስጥ የሚያደርጉት ፍልሚያ በጣም የታወቀ ነው። ብዙ ጊዜ በስፐርም ዊል አካል ላይ የስኩዊድ ጥፍር መሰል ምልክቶች ይታያሉ። ይህ በምድር ላይ ካሉ የሁለት ግዙፎች ፍልሚያ አንዱ ነው። ስፐርም ዊሎች አጥቢ እንስሳ ናቸው። አንዲት ሴት ስፐርም ዊል ከ14 እስከ 16 ወራት ያህል ታረግዛለች። በአንድ ጊዜ አንድ የምትወልድ ሲሆን የተወለደው ትንሽዬ ስፐርም ዊል 4 ሜትር ርዝመትና 1 ቶን ወይም 1000 ኪሎ ግራም ይመዝናል። ስፐርም ዊል ረጅም ዕድሜ ካላቸው እንስሳቶች ሁሉ አንዱ ሲሆን በአማካኝ እስከ 70 ዓመታት ይኖራል። የዚህ እንስሳ ስም ስፐርም ዊል የተባለው በጭንቅላቱ ውስጥ ባለው ነጭ ፈሳሽ ስፐርማሴቲ ምክንያት ነው። ይህ ፈሳሽ እንስሳው ወደ ጥልቁ ባህር ሲሰምጥና ወደ ላይ ሲወጣ ክብደቱን እንዲያመጣጥን ይረዳዋል። በምድር ላይ ካሉ ፍጥረታት ሁሉ ትልቁ አእምሮ ያለው እሱ ነው። አእምሮ ብቻውን እስከ 8 ኪሎ ግራም ይመዝናል። ወደ ቀጣዩ እንለፍ። ፊን ነባሪ። ፊን ነባሪ በክብደቱ ከዓለም ላይ ካሉ እንስሳት መካከል በሁለተኛ ደረጃ ላይ ይቀመጣል። እስከ 27 ሜትር ሲረዝም፣ ይህም ማለት ከአንድ ቦይንግ 737-500 አውሮፕላን ጋር ተነጻጻሪ ነው። ክብደቱ እስከ 74 ቶን ወይም 74000 ኪሎ ግራም ይደርሳል። ምንም እንኳን ይህን ያህል ክብደት ቢኖረውም ሰውነቱ ቀጭንና ረጅም በመሆኑ ለፍጥነት በጣም የተመቸ ነው። ፊን ነባሪ በሰዓት እስከ 46 ኪሎ ሜትር መጓዝ ይችላል። በዚህ ፍጥነቱ ምክንያት የባህር ግሪሃውንድ የሚል ቅጽል ስም ተሰጥቶታል። ፊን ነባሪዎች በሁሉም የዓለማችን ውቅያኖሶች ውስጥ ይገኛሉ። ነገር ግን ይበልጥ ቀዝቃዛ ቦታዎችን ይመርጣሉ። አብዛኛውን ጊዜ በውሃው የላይኛው ክፍል የሚታዩ ቢሆንም ምግብ ፍለጋ እስከ ባህሩ 470 ሜትር ጥልቀት ድረስ ሊገቡ ይችላል። ወቅቶችን ተከትለው በሺህ የሚቆጠሩ ኪሎሜትሮችን በመጓዝ ከቀዝቃዛው ባህር ወደ ሞቃታማው ባህር ይፈልሳሉ። የፊን ነባሪ ዋነኛው ምግብ ትናንሽ ሽሪምፕ መሰል ክሪልና ትናንሽ አሳዎች ናቸው። አመጋገቡም በአንድ ጊዜ ከፍተኛ መጠን ያለውን ውሃ ወደ አፉ በማስገባት በአፍ ውስጥ ባለው እንደ ማጣሪያ በሚያገለግለው ብሌን አማካኝነት ውሃውን በማስወጣት ከውሃው ጋር አብረው የገቡትን እንስሳት ይመገባል። በአንድ ቀን ውስጥ ብቻ እስከ 2 ቶን ወይም 2000 ኪሎ ግራም ምግብ ሊመገብ ይችላል። የፊን ነባሪ ቤተሰባዊ ሕይወት በጣም አስገራሚ ነው። አንዲት ሴት ፊን ነባሪ ለ11 ወይም ለ12 ወራት ያህል ታረግዛለች። በየ2 እና 3 ዓመት አንድ ትወልዳለች። ገና የተወለደው ፊን ነባሪ ብቻውን 6 ሜትር ርዝመትና 2000 ኪሎ ግራም ክብደት ይኖረዋል። ፊን ነባሪዎች ረጅም ዕድሜ የሚኖሩ ሲሆን በአማካኝ ከ80 እስከ 90 ዓመታት ሊኖሩ ይችላሉ። እንዲያውም አንዳንድ መረጃዎች እስከ 140 ዓመት ሊኖሩ እንደሚችሉ ይናገራል። ፊን ነባሪዎች ለየት ያሉ ሁለት ዋና ነገሮች አሏቸው። በፊን ነባሪ ፊት ላይ ያልተመጣጠነ ቀለም ያለው ሲሆን የቀኝ የታችኛው መንጋጋ ነጭ ሲሆን የግራው ደግሞ ጥቁር ነው። የፊን ነባሪ ድምጽ በጣም ከፍተኛ ርቀት የሚጓዝ ሲሆን ድምጻቸው በመቶዎች የሚቆጠሩ ኪሎሜትሮችን ለሚገኝ ለሌላ ነባሪ ይሰማል። ይህ ድምጽ በባህር ውስጥ እንደ ቴሌግራም ያገለግላቸዋል። ፊን ነባሪ የፈጣሪ ድንቅ ሥራ ነው። በፍጥነቱ በግዙፍነቱና በልዩ ድምፁ ውቅያኖሶችን ያስውባል። ወደ ሌላኛው የባህር ውስጥ ግዙፍ እንስሳ እንለፍ። ሰማያዊ ነባሪ። አሁን የምናወራው ምድራችን ካስተናገደቻቸው ፍጥረታት ሁሉ ግዙፍ ስለሆነው ከታላላቅ ዳይኖሰሮች በላይ ስለሚገዝፈው ድንቅ ፍጡር ነው። ይህ እንስሳ በውቅያኖስ ውስጥ ሲንቀሳቀስ እንደ አንድ ደሴት ነው። የዚህ ግዙፍ ፍጡር ድንቅ ተፈጥሮና ሚስጥር በዝርዝር እንመልከት። የሰማያዊ ነባሪ መጠን ለአእምሮ ይከብዳል። እስከ 30 ሜትር ርዝመት ሲኖረው ይህ ማለት አንድ ሙሉ የቅርጫት መጫወቻ ሜዳ ማለት ነው። ክብደቱም 190 ቶን ወይም 190,000 ኪሎ ግራም ማለት ነው። ለመረዳት እንዲቀለን ክብደቱ የ30 ዝሆኖች ድምር ወይም የ2500 ሰዎች ክብደት ማለት ነው። የዚህ እንስሳ ምላሱ ብቻውን የአንድ ግዙፍ ዝሆን ያክል ይከብዳል። ልቡ ደግሞ የአንድ ትንሽ መኪና ክብደት ነው። ሰማያዊ ነባሪዎች በሁሉም የዓለማችን ውቅያኖሶች ውስጥ ይገኛሉ።
ሰማያዊ ነባሪዎች ለመተንፈስ ወደ ላይኛው የውሃ ክፍል መውጣት ቢኖርባቸውም ምግብ ፍለጋ እስከ 500 ሜትር የባህሩ ጥልቅ ድረስ ሊገቡ ይችላል። በበጋ ወቅታት በቀዝቃዛው የዋልታ አካባቢዎች ይኖራሉ። በክረምት ደግሞ ለመራባት ወደ ሞቃታማው ባህሮች በሺህ የሚቆጠሩ ኪሎሜትሮችን ይጓዛሉ። ሴቷ ነባሪ ለ1 ዓመት ወይም ለ12 ወራት ትጸንሳለች። ገና የተወለደው ሰማያዊ ነባሪ ብቻውን 7.5 ሜትር ይረዝማል። ክብደቱ ደግሞ 3 ቶን ወይም 3000 ኪሎ ግራም ይመዝናል። በአንድ ቀን ውስጥ ብቻ ከእናቱ 200 ሊትር ወተት የሚያገኝ ሲሆን በየቀኑ 90 ኪሎ ግራም እየጨመረ ያድጋል። ሰማያዊ ነባሪዎች ከ80 እስከ 90 ዓመታት ሊኖሩ ይችላል። ሰማያዊ ነባሪ በዓለማችን ላይ ካሉ እንስሳት ሁሉ ከፍተኛውን ድምፅ የሚያወጣው ነው። የሚያወጣው ድምፅ ከ188 ዴሲቤል ይደርሳል። ይህ ድምፅ ከጄት አውሮፕላን ድምፅ በላይ ነው። በውቅያኖስ ውስጥ እስከ 1600 ኪሎ ሜትር ርቀት ድረስ ይሰማል። ይህም ማለት አዲስ አበባ ሆኖ ቢጮህ እስከ ኬንያ ናይሮቢ ይሰማል ማለት ነው። በዚህ ድምፁ አማካኝነት በውቅያኖስ ውስጥ ካሉ ሌላ ነባሪዎች ጋር ይግባባል። ይህ ግዙፍ ፍጡር በውቅያኖስ ውስጥ ማየት ትልቅ ዕድል ነው። ወደ ሌላኛውና በቁመት ርዝመት እስካሁን ተወዳዳሪ ያልተገኘለትን የባህር ውስጥ እንስሳ እንመልከት። አንበሳ ማኒ ጄሊፊሽ። ብዙዎች ሰማያዊ ነባሪ ዓለማችን ረጅሙ እንስሳ ነው ብለው ያምናሉ። ነገር ግን በርዝመቱ የሚበልጠው ሌላ ፍጡር እንዳለ ብነግራችሁስ? አዎ፣ ስሙ አንበሳ ማኒ ጄሊፊሽ ይባላል። ስሙን ያገኘው ከአንበሳ ጎፈሬ ጋር በሚመሳሰለው ጥቅጥቅ ያለ ጨራሮቹ ነው። በውሃ ላይ እንደሚንሳፈፍ ግዙፍ ደመና የሚታየውን ፍጡር ሚስጥር በአንድ ላይ እንመልከት። የጄሊፊሽ ርዝመት አስገራሚ ነው። ዋናው አካሉ 2.1 ሜትር ሊሰፋ ይችላል። ነገር ግን ዋናው አስገራሚው ነገር ጭራሮቹ ወይም ቴንታክልስ ናቸው። እነዚህ ጭራሮች ሲዘረጉ እስከ 37 ሜትር ይረዝማሉ። ይህ ማለት ከሰማያዊ ነባሪ ይበልጣል ማለት ነው። ጄሊፊሾች እንደ ነባሪዎች በጣም ከባድ ባይሆኑም ትላልቆቹ ጄሊፊሾች እስከ 150 ኪሎ ግራም ሊመዝኑ ይችላል። አብዛኛው አካሉ በውሃ የተገነባ በመሆኑ በባህር ላይ በቀላሉ እንዲንሳፈፍ ይረዳዋል። የዚህ ፍጡር መኖሪያ በቀዝቃዛው የአርክቲክ የሰሜን አትላንቲክ ውቅያኖሶች ውስጥ ነው። አንበሳ ጄሊፊሾች ሞቃታማ ውሃ አይመቻቸውም። በዚህም ምክንያት በደቡባዊ የዓለማችን ክፍል አይገኙም። አብዛኛውን ጊዜ በውሃ የላይኛው ክፍል ይገኛል። ምክንያቱም በባህር ሞገድ እየተገፋ መጓዝ ስለሚወድና ምግቡን በውቅያኖሱ የላይኛው ክፍል ስለሚያገኝ ነው። የጄሊፊሽ አመጋገብ ትናንሽ አሳዎች፣ ሌሎች የጄሊፊሽ ዝርያዎችና ሽሪምፕ መሰል ፍጥረታትን ይመገባል። አስተዳደኑም እነዚህን 37 ሜትር የሚረዝሙ ጭራሮቹን እንደ መርዝ መረብ ያገለግሉታል። ማንኛውም እንስሳ በእነዚህ ጭራሮች ከተነካ ወዲያውኑ በባለመርዛማው ሴሎቹ አማካኝነት ይደነዝዛሉ። ጄሊፊሹም የያዘውን እንስሳ ወደ አፉ በማስጠጋት ይመገባል። የጄሊፊሾች የህይወት ዑደት ከሌሎች እንስሳት ይለያል። በሁለት መንገድ የሚራቡ ሲሆን እንቁላሎቻቸውን በውሃ ውስጥ በመልቀቅና ወደ ትናንሽ ፖሊፕስ በመቀየር ነው። እነዚህ ፖሊፖች በባህር ወለል ላይ በመጣበቅ ይቆዩና ጊዜያቸው ሲደርስ ወደ ትናንሽ ጄሊፊሾች ይቀየራሉ። አስገራሚው ነገር እንዲህ ረጅም ቢሆኑም እንኳን በውቅያኖስ ውስጥ መኖር የሚችሉት ለጥቂት ጊዜያት ወይም ለ1 ዓመት ብቻ ነው። አንበሳ ማኒ ጄሊፊሽ ልጁ የሚያደርገው አንድ ምስጢር አለ። ባዮሎሚኒሰንስ። ይህ ፍጡር በጨለማው ባህር ውስጥ የራሱን ብርሃን ማመንጨት ይችላል። ይህም ጠላቶቹን ለማስፈራራት ይጠቀምበታል። አስገራሚው ነገር ምንም እንኳን መርዛማ ቢሆኑም አንዳንድ ትናንሽ አሳዎች ከሌሎች አዳኞች ለመሸሸግ በዚህ ጄሊፊሽ ጭራሮች ውስጥ ተደብቀው ይኖራሉ። ለዛሬ ይዤላችሁ የቀረብኩት የውሃ ውስጥ ረጅምና ግዙፍ እንስሳ ይመስል ነበር። ቪዲዮ ከተመቻችሁ ላይክ፣ ሼር፣ ሰብስክራይብ ማድረግ እንዳይረሳ። ሐሳብ አስተያየታችሁን በኮሜንት አሳውቁኝ። በሌላ ቪዲዮ እስከምንገናኝ መልካም ጊዜ